ይሄ መጨረሻ ቪዲዮ ነው ልላችሁ አይደለም። ማርያምን እምላችሁ በአንድ ወቅት በጣም ከፋኝና ራሴን ላጠፋ አስቤ ከዛ ምን ትዝ እንዳለኝ ታውቃላችሁ? ሃይስኩል የነበረኝን ህይወት አስታወስኩት። ሃይስኩል እያለሁ ሴት ወንዱ ተማሪ መምህሩ ሁሉም ጆሲ ይል ነበር። ከሃይስኩልም ወጥቼ ዩኒቨርሲቲ ገባሁ። ዩኒቨርሲቲ ገብቼም ጆሲ ሁሉም ሰው ጆሲ ይላል። ከዛ አሁን ሳስበው እኔ ወጥቻለሁ፣ እዚህ ነው ያለሁት። ግን ሃይስኩል ዩኒቨርሲቲው ማስተማሩን አላቆም፣ ሰዎች መኖራቸውን አላቆም። በዚህ ማል ምን ተረዳው መሰላችሁ? እኔ ባልኖርም ህይወት እንደሚቀጥል ተረዳውና ራሴ ማጥፋቴን ሐሳብ ተውኩት። እግዚአብሔርን እምላችሁ ከልቤ በጣም የከፍቶኝ ነበርና ከዛ ተገነዘብኩኝ ቆም ብዬ እኔ ባልኖርም ህይወት እንደሚቀጥል። ምን ልላችሁ ፈልጌ ነው? እናንተ ባትኖሩም ህይወት ይቀጥላልና ህይወት ግን ታግላ አሸንፎ ወንድሚው